ሰላም ሰላም የእግዚአብሔር ቅዱሳን እንደምን አመሻችሁ። ሰላም ለእናንተ ይሁን። ዛሬ በፊታችሁ አንድ ርዕስ ይዤ ነውና የቀረብኩት። ዛሬ ምሽት አንድ ነገር አውጃለሁ። ከማወጀ በፊት ከአንድ ስፍራ ከእግዚአብሔር ቃል አነባለሁ። የማነብበት የእግዚአብሔር ቃል ኦሪት ዘዳግም ምዕራፍ 28 ቁጥር 8 ላይ ያለው ቃል እንዲህ ይላል። እግዚአብሔር አምላክ ጎተራህንና የእጅህን ሥራ ሁሉ ይባርካል። ክብር ለኢየሱስ ይሁን። አምናለሁ በዚህ ሰዓት በየትኛውም ስፍራ በየትኛውም እንቆቅልሽ ውስጥ ያላችሁ የእግዚአብሔር ቅዱሳን የእግዚአብሔር ብሩካን በጌታ በኢየሱስ ስም ኃይልና በዚህ ቃል ባረካችሁ። አልባረክ ያላችሁ ጠላት በሮቻችሁ የዘጋባችሁ ሰዎች መንፈስ ቅዱስ ይለኛል ከዚህ በኋላ ትባረካላችሁ። አምናለሁ እግዚአብሔር እንደሚባርክ። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ ለሚያምን ሁሉ ይቻላል። ኢየሱስ ጌታ ነው። ስለዚህ እናንተ አምናችሁ ይህንን ቪዲዮ የምትመለከቱ በየትኛውም ቦታ ሆናችሁ አምናለሁ እግዚአብሔር የአንድ ሰውን ጥያቄ ዛሬ እንደሚመልስ። ክብር ለኢየሱስ ይሁን። በጌታ በኢየሱስ ስም ኃይል ከዚህ በኋላ መባረክ ይሁንላችሁ። ግራ መጋባት ከሕይወታችሁ ላይ ይመታ። ማጣት ከሕይወታችሁ ላይ ይመታ። ጉስቁልና በኢየሱስ ስም ኃይል ይመታ። በጌታ በኢየሱስ ስም የዘር ማንዘር ከርስ ይመታ። ከዚህ ሰዓት ጀምሮ በክርስቶስ ኢየሱስ ስም ኃይል መባረክ ይሁንላችሁ። በክርስቶስ ኢየሱስ ስም ኃይል መፈወስ ይሁንላችሁ። በሽታ እያማቀቃችሁ ያላችሁ ሰዎች፣ እየታመማችሁ ያላችሁ ሰዎች፣ እያሰቃያችሁ በተለያየ ነገር በሐኪም ቤት ብሮቻችሁን ጨርሳችሁ ተስፋ የለኝም የምትሉ ሰዎች አምናለሁ ይህንን ጸሎት ከተቀበላችሁ በእርግጠኝነት ተፈውሳችኋል። እግዚአብሔር ሁሉም ቦታ አለ። መንፈስ ቅዱስ የሚሰራ አምላክ ነው፣ የሚሰማ አምላክ ነው። በጌታ በኢየሱስ ስም ኃይል መፈወስ ይሁንላችሁ። በጌታ በኢየሱስ ስም ኃይል መባረክ ይሁንላችሁ። በክርስቶስ ኢየሱስ ስም ኃይል መርገም ለዘላለም የተመታ ይሁን። ከሕይወታችሁ ላይ ጨለማ ይመታ፣ ማጣት ይመታ፣ ጉስቁልና ይመታ፣ ድህነት ይመታ። የድህነት ምዕራፍ በኢየሱስ ስም ኃይል ይዘጋ። ከዚህ ምሽት በኋላ ታሪካችሁ ይቀየር፣ ሕይወታችሁ ይቀየር። አምናለሁ። ይህንን ጸሎት ተከታትላችሁ ከሆነ ሰምታችሁ ከሆነ